አዶናይ ግን ምንድነው እያደረገ ያለው? እንደምትመለከቱት አዲስ ኮንተንት ስትራቴጂ ወደ ኢትዮጵያ በደንብ ኢምፕሊመንት እያደረገ ነው ብዬ አስባለሁ። ይሄንን ኮንተንት ስትራቴጂ አሁን ላይ ኬመን እየተጠቀመ ነው። ይሄን አዲሱ ልጅ መንገድ ላይ አግኝቶት በጣም ብሎ እያደረጉ ነው። ለስታን 2 ዊክስ ማለት ነው ከ80,000 በላይ ፎሎወሮች አግኝቷል። ግን የአዶናይ ስትራቴጂ እንዴት ነበር እየሰራ የነበረው? አዶናይ ምንድነው ለማድረግ የሞከረው? ማስ ፕሮዳክሽን which is ቲክቶክ የሚወደውን ካምፓኒ ሲያቀድ የነበረውን ነገር አሁን ላይ ፕሮዲስ እያደረገለት ነው። በቀን በትንሹ ከ34 ሚሊዮን በላይ ኮንተንቶች እየተለቀቀ ነው። በ2026 ቲክቶክ 100 ሚሊዮን ነው እቅዳቸው። ሶ ሞር ኦፍ ሰው ከሚወደው ኢንፍሉዌንሰር ቪዲዮ በየሰዓቱ የሚለቀቅለት ከሆነ ለዛ ሰው አልጎሪዝሙ በደንብ ይመቻቻል ማለት ነው። ዞሮ ዞሮ ሁሉም ሰው ስልኩ ላይ አታችድ ሆኖ በደንብ እንዲቆይለት ነው የሚፈልገው። ቤኪ አረኪሎ፣ እነ ማሂ፣ ዮንዚማ፣ ሶፊ፣ ቶሚ ኢዴፍ እነዚህ ሰዎች በቀን በጣም ነው ማስ ፕሮዲስ እያደረጉ ያሉት። ትንሽ ኢንተርቴንመንት ነክ ነገር ላይ የሌለ ሰው ይሄንን ለማድረግ ይከብደዋል። ነገር ግን ሌሎች ስፔሻሊ አሁን ከሀገር ሀገር የሚሰሩ ትራቨል የሚያደርጉ ሰዎች፣ ኢንተርቴንመንት ላይ ያሉ ሰዎች በምንም አይነት መንገድ ቢሰሩ ከዚህ በላይ ይሆናሉ ብዬ አስባለሁ። አሁን ላይ በቅርቡ ቢጀምር አሪፍ ነው ብዬ ባስበው ጃኒ ደ ዩቲዩበር ነው። እሱን እስቲ ታግ እያደረጋችሁት እሱ እንዲጀምር ብናበረታታው። ነገር ግን የዚህ ስትራቴጂ አንድ ባክላሽ አለው። ከትንሽ ጊዜ በኋላ ሰው ፌድ አፕ የመሆን ነገር ይኖራል። ስትሮንግ የሆነ ብራንድ ቢልድ እስካልተደረገ ድረስ ከየሆነ ጊዜ በኋላ ስተክ የሚያደርጉ ይመስለኛል። እስቲ እናንተ ይህን ስትራቴጂ እንዴት አያችሁት? ኮመንት ላይ ሀሳባችሁን ንገሩኝ።